በወቅታዊ የኢትዮጵያ ጉዳዮች ላይ ከጀነራል ባጫ ደበሌ ጋር የተካሄደ ቃለ ምልልስ የመጀመሪያው የዜና መጽሔታችን ነው። የኢትዮጵያ መከላከያ በአሁኑ ወቅት እየሰራ ያለው በሰሜን ኢትዮጵያ መንግስትን የሚወጋው የህወሓት ኃይል እስካልጠፋ የተረጋጋ ሰላም ሊመጣ እንደማይችል አቋም ይዞ መሆኑን የኢትዮጵያ መከላከያ ሰራዊት የግንባታ ስራዎች ዋና አስተባባሪ ጀነራል ባጫ ደበሌ ተናገሩ። ጀነራል ባጫ ከዶቼ ቬለ ጋር ባደረጉት ቃለ ምልልስ የኢትዮጵያ ታሪካዊ ጠላት ያሏቸው ኢትዮጵያን ማሸነፍ እንደማይችሉ እስኪረጋገጥ የሚያበቃ ጦርነት የለም ብለዋል። አሁን ላይ በሰሜን ኢትዮጵያ በተወሰኑ አካባቢዎች ካሉ አነስተኛ ግጭት ውጪ ከባድ የሚባል ጦርነት የለም ያሉት ጀነራሉ በትግራይ ሲቪል ዜጎች ላይ ያነጣጠረ የአየር ጥቃት ይፈጸማል መባሉን አጣጥለው ነቅፈዋል። የአዲስ አበባው ዘጋቢያችን ስዩም ጌቱ ጀነራል ባጫ ደበሌን አነጋግሮ ቃለ ምልልሱን ልኮልናል። የኢትዮጵያ መንግስትን በሰሜን የሀገሪቱ አካባቢዎች የተዋጉት የህወሓት ኃይሎች አሁን ላይ በመንግስት ጥምር ጦር ተሸንፈው ከአፋርና ከአማራ ክልሎች እንደወጡ ቢነገርም በምድር በአባዓላ በአብርጌልና ማይጸብሪ አካባቢዎች እንዲሁም በአየርም በተለያዩ የትግራይ አካባቢዎች ጦርነት እንዳለ ይነገራል። ኢትዮጵያ አሁን ላይ በጦርነቱ ላይ ነች አይደለችም? ለጀነራል ባጫ ደበሌ ያቀረብኩላቸው ቀዳሚ ጥያቄ ነው። ህወሓት ከአማራ ክልል ወይም ከአፋር ክልል ጠቅሎ ወጣ እንጂ ውጊያ አቆመ የሚባል ነገር የለም። የተለያዩ የጠቀስካቸው ቦታዎች ላይ በትናንሽ ግጭቶች የሚቆጠሩ እንጂ ትላልቅ ግጭቶች አይደለም ያሉት። ነገር ግን ይሄ ማለት አሁንም በተለያዩ ቦታዎች ውጊያ አይከፍትም ማለት አይደለም። ምክንያቱም ውጊያ የሚከፍትበት መሰረታዊ ነገሮች አሉ። አንዱ አልጠፋም ነው፣ መጥፋት አለበት። የኃይል የገቡበት ተገብቶ ወንጀለኞች መያዝ አለባቸው፣ አለዛ መጥፋት አለባቸው። ሁለተኛ ይሄ ኃይል ከውጪ ኃይሎች ጋር በቀጥታ ግንኙነት የሚፈጥርበት የውጪ ጋር ግንኙነቱን የሚመሰርትበት መንገድ የለው፣ ወደ ሱዳን መውጫ መንገድ የለው በሚል በኩል ቆርጠን የተለያዩ ነገሮች በጅቡቲ በኩል እናስገባለን ሲል የነበረ ነገርም አሁንም ይሁን በፊትም እንዲቻልም አልፈቀድንም። እኛ ይሄን ኮሪደር ለመክፈትም የሱን የመዋጋት አቅሙን አዳክመን እስክናጠፋው ይሄን ማድረጉ አይቀርም። የህወሓት ኃይሎች በአማራና አፋር ክልሎች ተቆጣጥረው የቆዩበትን ስፍራ የለቀቁት ለጦርነት ስልት እንጂ በኢትዮጵያ የጸጥታ ኃይሎች መሸነፋቸውን አያምኑ። በርካታ የዓለም አቀፍ ማህበረሰብም ይህ የሚደገፍ ነው በሚል በወቅቱ እውቅና ሰጥተውታል። በዚህ ላይ አስተያየቶ ምንድነው? ውሸት ነው። ስንከላከል ከኋላ በሚገባ እየተዘጋጀን ነበር። የኛ ኃይል በ50 እና 60 ሺዎች የሚቆጠር ኃይል በኮምቦልቻና በደሴ መካከል ገብቶ ሀርቡ ሆኖ እዚህ ሰሜን ሸዋ ያለ ኃይል እንዴት አድርጎ ነው ሊዋጋ የሚችለው? የውጪ ኃይሎችም ከውስጥ ሰው ቢኖርህም ኢትዮጵያን ማሸነፍ አትችልም የሚል ነገር እስክናረጋግጥ ድረስ የሚናቅ አይደለምና ተሸንፎ ነው የወጣው እንጂ ለራሱ ስትራቴጂ ብሎ አይደለም። ጦርነቱ ከአሁን ወዲያ በሰላማዊ መንገድ የመጠናቀቅ እድል አለው? ይሄንን እኔ አልገልጽልህም። ገረለም የኔ ስራ አይደለም። ይሄን ለማሰብም ጊዜ አልወስድም። እኔ ተዋግቼ እነዚህን ማጥፋት አለብኝ የሚል ትዕዛዝ ነው የተሰጠን። የዚህን ጦርነት አውዳሚነት እንደው አጠር ባለው እንዴት ይገልጹታል? እነዚህ ሰዎች ኢትዮጵያ ምንም ሳታደርጋቸው ይቅርታ ተብሎ ሁሉ ነገር ባለቀበት የእሳት ራት ሆኑ፣ ህዝቡንም የእሳት ራት አደረጉት። በሁለቱም ወገን መስዋዕትነት አለ። በአሁኑ ወቅት በትግራይ ሰላማዊ ዜጎች ላይ የአየር ጥቃት እንደሚፈጸም ከህወሓትም ባሻገር የእርዳታ ድርጅቶች እየገለጹት ነው። የአሜሪካ ፕሬዝዳንት ጆ ባይደንም ይህ ጉዳይ እንደሚያሳስባቸው ከጠቅላይ ሚኒስትር አብይ ጋር ባደረጉት የስልክ ውይይት መግለጻቸው ተነግሯል። ስለዚህ ይህ መረጃ ተጨባጭ አይደለም ማለት ይቻላል። የትግራይ ህዝብ ከማንም በላይ ለኔ ወንድሜ ነው፣ ህዝባችን ነው። ከማንም በላይ የምንሳሳለት እኛ ነን። አየር ኃይል ይሁን እግረኛ ይሁን መድፈኛ ይሁን የድሮን ቲም ይሁን ሁሉ ሩልስ ኦፍ ኢንጌጅመንት አላቸው። ንጹሃን ዜጎችን በአየር የሚደበድብ የለም፣ አልተደረገም። የሰሜን ኢትዮጵያው የውስጥ ጦርነት መከፈቱን ተከትለው በሱዳን ወታደራዊ ኃይል ስለመያዙ የሚነገርለት አወዛጋቢው የአልፋሽጋ መሬት ሰላማዊ ልባት ካላገኘ በኢትዮጵያ በኩል በኃይል የመፍታት እድል ይኖራል። በእኛ በኩል መንግስታችን ከሱዳን ጋር ተዋጉ የሚል ትዕዛዝ የለም። ሁለተኛ ደግሞ እኛ የያዝነው ውጊያ አለ። እነዚህ ሰዎች ላይ ድሮንም እንዳልነው ነው በውይይት የምንፈታው ነገር ነው። እነሱም ከነበሩበት የቀጠሉት የለም። ስለዚህ ትኩረት የተነፈገው አይደለም። በሚገባ እየተከታተልነው ነው ያለነው። ሁሉንም ድስት ጥደህ አንዱንም ሳታማስል ሊያርብህ አይገባ። ሆኖም በየትኛውም አካባቢ በኢትዮጵያ ድንበር ላይ የሚመጣ ችግር ካለ ግን ይሄን መመለስ የሚችል አቅም አለ። ከትግራይ ጦርነት ባሻገር የጸጥታ ችግር በኦሮሚያ፣ ቤኒሻንጉል ጉሙዝና በሌሎችም የሀገሪቱ አካባቢዎች ጎልቶ ይታያል። በዚህም በመቶ ሺዎች የሚቆጠሩ ዜጎች መፈናቀላቸው ይገለጻልና ወታደራዊ ልባት ተቀምጦለት ይሆን? በሰላማዊ መንገድ እንዲገቡ ጥረት እየተደረገ ነው ያለው። ብዙ ህዝብ ተፈናቅሏል፣ ከቦታው ብዙ ህይወት ጠፍቷል። ከዚህ በላይ የምንፈቅድ አይደለም። ስራ ጀምረናል።
ሰሞኑን ለኢትዮጵያ ጦር መኮንኖች አገሪቱ ማዕረግ ሰጥታለችና በተለይ ለአገር መከላከያ ኢታማጆር ሹም የተሰጠው የፊልድ ማርሻል ማዕረግ ከዚህ ቀደም በአገሪቱ የማይታወቅ ነበርና አሁን ላይ እንዴት ሊሰጥ ቻለ? ጉዳዩን ካነሳው አይቀር ብዙ ሰዎች ህጋዊ መሰረት የለውም የሚል የሚያነሱት ነገር አለ። 2013 የወጣ አዋጅ 1232 ጀነራል በላይ ማዕረግ ፊልድ ማርሻል ነው። ዝም ብሎ የተሰጠን ቢሆን አገርን ከፍተኛ ከሆነ አደጋ ያዳንን ከፍተኛ ሚና ለነበረው ሰው ነው። ለዶችቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። አድማጮች፣ በአዲስ አበባ የዶችቬሌው ጋዜጠኛ ስዩም ጌቱ ከጀነራል ባጫ ደበሌ ጋር ያደረገው ረዘም ያለ ቃለ ምልልስ ከጥቂት ደቂቃ በኋላ በዶችቬሌ ድረገጽ ላይ እናስቀምጣለን። ልትከታተሉ ወይም ልታደምጡ ትችላላችሁ። ጦርነትን ለማቆም ከትግራይ ተወላጅ ማህበር የቀረበ የሰላማዊ መፍትሄ ይላል ሁለተኛው የዜና መጽሔታችን። ደህንነትና ፍትህ ለትግራይ የተሰኘው በአሜሪካ የትግራይ ተወላጆች ማህበር በኢትዮጵያ የሚካሄደውን ጦርነት ለማቆም የሰላማዊ መፍትሄ ጥሪ ያቀረበ። የማህበሩ ምክትል ፕሬዚዳንት ፕሮፌሰር ሙሉጌታ ገብረ እግዚአብሔር ለዶችቬሌ እንደገለጹት ማህበሩ ጥሪውን ያቀረበው ለአፍሪካ ህብረትና ለተባበሩት መንግስታት ድርጅት በጻፈው ግልጽ ደብዳቤ ነው። ስለ ጉዳዩ አስተያየት የሰጡን በፊኒክስ አሪዞና ነዋሪና የኢትዮጵያን ወቅታዊ ሁኔታ የሚከታተሉት ዶክተር ገበየሁ እጅጉ በበኩላቸው ሰላም አስፈላጊ ቢሆንም ህወሓት ሰላም ፈላጊ ድርጅት አይደለም ይላሉ። ታሪክ ኃይሉ ከአትላንታ ጆርጂያ ዘገባ አለው። ምክትል ፕሬዝዳንቱ እንዳሉት ደብዳቤውን መጻፍ ያስፈልገው በኢትዮጵያ ትግራይ ክልል ሰላም እንዲሰፍን ዓለም አቀፉ ማህበረሰብ የበኩሉን ሚና እንዲጫወት ለመጠየቅ ነው። በዚህ ደብዳቤ ውስጥ ለማለት የተፈለገው በዋናነት የትግራይ መንግስት ዶክተር ደብረጽዮን ገብረ ሚካኤል አማካኝነት ደብዳቤ ጽፎ ነበር ለዩናይትድ ኔሽን። ጥሪው የሚለው ሰላም እንፈልጋለን፣ ለሰላም ዝግጁ ነን። ይህም ለማድረግ ዓለም ጥሪ ባቀረበልን መሰረት ከተባልነው አፋርና በአማራ ክልል አካባቢ ይዘነው ነበረ ቦታ በፈቃዳችን ወደ ትግራይ ቦርደር ተመልሰናል እና በዚሁ መሰረት የሰላም ውይይቱ ሚዲዬሽኑ ይቀጥል የሚል ሐሳብ ያለው ነገር ስላቀረቡ እኛም ይህ ጥሩ አጋጣሚ ነው፣ መደገፍ ያለበት ነው በሚል ነው ማህበሩ ለተወሰኑ የአፍሪካ መሪዎችና ለአሜሪካ መንግስት ጭምር ለጻፈው ግልጽ ደብዳቤ እስካሁን ምላሽ ያገኘው ከአሜሪካ መንግስት መሆኑን ፕሮፌሰር ሙሉጌታ አመልክተዋል። የተወሰኑ አፍሪካ መሪዎችና ለአሜሪካ መንግስትም የጻፍነው ነበርና ምላሽ የተገኘው ከአሜሪካው መንግስት ይመስላል። ምክንያቱም አምባሳደር ፈልትማን ወደ አዲስ አበባ ሄድ፣ ከዛም ቀጥሎ ሴክሬታሪ ብሊንከን ለጠቅላይ ሚኒስትሩ ደወሉ። ከዛም ቀጥሎ ያው የአሜሪካው መሪ ፕሬዚደንት ጆሴፍ ባይደንም ለጠቅላይ ሚኒስትሩ ደውለዋል እና መልሱ የተገኘው በቀጥታ ያው ከአሜሪካ መንግስት ነው የሚመስለው። ያ መልስ ለኛ በተወሰነ ደረጃ አጥጋቢ ነው። ማህበሩ ለዶችቬሌ በላከው በዚሁ ግልጽ ደብዳቤ ቅጂ ላይ እንደተመለከተው ሰላም ወዳድ ህዝቦችና ሀገራት እንዲሁም የአካባቢና ዓለም አቀፍ አካላት ጠቅላይ ሚኒስትር አብይ አህመድ ወደ ድርድር ጠረጴዛው እንዲመጡ ግፊት ካላደረጉ በቀር ኢትዮጵያ ውስጥ የጦርነት አዙሪት ይቀጥላል የሚል ስጋት አለው። በሌላ ወገን ስለ ጉዳዩ አስተያየት የሰጡን ዶክተር ገበየሁ እጅጉ ሰላም አስፈላጊ ቢሆንም ህወሓት ሰላም ፈላጊ ድርጅት አይደለም ባይ ናቸው። ሰላም አስፈላጊ፣ ሰላም ለማግኘት ግን ሰላም ከማይፈልግ ጠላት ጋር ሰላም ብለህ ጥቅምን አታስረክብ። እኔ ህወሓት ሰላም ፈላጊ በመሰረቱ ባሳያቸው ጠባዮቹ ኢትዮጵያን በሚገዛበት ጊዜ ያደረገው ጥፋት የዘረፈው ሀብት ሙሉ ጠባዩን የሚያሳየው ሰላም ፈላጊ ድርጅት አይደለም። ሊሆንም የማይችሉ ጠባዮች ደግሞ ደጋግሞ አሳይቷል። ዶክተር ገበየሁ ከድርጅቱ ጋር የሰላም ድርድር ቢኖር እንኳን እንዴት መካሄድ እንዳለበት ሀሳባቸውን ሰጥተዋል። የሰላም ድርድር ቢኖር እንዴት አድርጎ እጁን እንደሚሰጥ፣ እንዴት አድርጎ መሳሪያውን እንዲያስረክብ፣ እንዴት አድርጎ ፍትህ የሚያገኝ ፕሮሰስ ላይ እንደሚካፈል ነው እንጂ ድርጅቱን እንደ ድርጅት የሚያቆይ ወንጀለኞችን ወደ ህብረተሰቡ ተደባልቀው እንዲኖሩ የሚያደርግ ነገር መሆን የለበት። ለዶችቬሌ ለተጠናቀረው ዘገባ ታሪኩ ኃይሉ አትላንታ ጆርጂያ። በአማራ ክልል በጦርነት የወደሙ ቦታዎችን የሚያሳየው አውደ ርዕይ በባህር ዳር ይላል ሶስተኛው የዜና መጽሔታችን። በአማራ ክልል ለተፈጸመው ወረራና ጉዳት አለመደራጀትና እንደ ህዝብ አንድ ሆኖ አለመራመድ መሆኑ ተገለጸ። በምስራቅ አማራ በህወሓት የተፈጸመውን ሰብአዊና ቁሳዊ ውድመት የሚያሳይ የፎቶግራፍ አውደ ርዕይ በባህር ዳር ከተማ ተካሂዷል። ህወሓት በአማራ ክልል በወረራ በቆየበት ወቅት በርካታ ኢሰብአዊ ጉዳቶችን ማድረሱንና በቢሊዮን የሚገመት የንብረት ውድመትና
ዝርፊያ መፈጸሙን የአማራ ክልል መንግስት ገልጿል። የባህር ዳር ወኪላችን አለምነው መኮንን ዝርዝሩን ልኮልናል። የፎቶ አውደ ርዕዩን ከተመለከቱት መካከል የባህር ዳር ከተማ ነዋሪው አቶ ሙሉጌታ ነቃጥበብ ከአውደ ርዕዩ በአማራ ክልል የደረሰውን የኢኮኖሚና ሰብአዊ ክስረት መረዳታቸውን ለዶች ቤሌ ተናግረዋል። ያው በመጣኔ ሀብት ብዙ ጉዳቶች ደርሰዋል። ለምሳሌ ያህል ኮሌጆች ወድመዋል። በኢንዱስትሪዎችም ደግሞ ብዙ የኢንዱስትሪ እቃዎች ወድመዋል። በግብርናም በኩል እንደዚህ ግብርና ኮሌጆች ሀብቶች ተዘርፈዋል። ሌላው ደግሞ በሰዎች ስናይ በሰዎች ላይ የደረሰ ብዙ ጉዳት አለ። ለምሳሌ ያህል ሰዎች ሞተዋል። መቃብሮች አይተናል። ብዙ ጅምላ መቃብሮች በጭና በማይካድራና በሌሎችም እንደዚሁ የፎቶዎችን ተመልክተናል እና ዘግናኝ የሆኑ ጭካኔዎች የታዩባቸው ናቸው። ከጎንደር እንደመጡ የነገሩን አቶ ተሻገር ወልደ ሚካኤል በበኩላቸው በግብርናው ዘርፍ የደረሰው ጉዳት ልብ የሚያደማ እንደሆነ ከፎቶ አውደ ርዕዩ መረዳታቸውን ገልጸዋል።